በተለይ ባሳለፍነው የኢትዮጵያ የመብት ትግል እንቅስቃሴ ሙስሊሙ ማህበረሰብ ድምጻችን ይሰማ ብሎ አደባባይ ከወጣበት የዛሬ አየር እንዲመጣ ዛሬ ኢትዮጵያ ላይ የተገኘው ለውጥ ለመምጣት ትልቁ ምክንያት ሆኖና ፈርቀዳጅ ስራ ሲሰራ እንደ ዜጋ አገር ውስጥ ያሉት ፊት ለፊት ችግሩን በመጋፈጥና የሙስሊሙን መብት ለማስከበር እንቅስቃሴ በማድረግ የሚከፈለውን ዋጋ ለመክፈል ተዘጋጅተው ሲንቀሳቀሱ ከአገር ውጭ ያሉት ወገኖች እዚህ ያለውን ማህበረሰብ ጨምሮ በየቦታው ሁሉም ባቁ በዱዓም በትግልም ድምፅን በማሰማትም በመጮህም በማልቀስም የዛሬዋ ቀን እንድትመጣ ትልቅ ስራ ሰርታችኋልና እንግዲህ ያደረጋችሁትን ትግል የለፋችሁትን ልፋት ያለቀሳችሁትን ለቅሶ ያደረጋችሁትን ዱዓ አላህ ተቀብሎ ይሄን ቀን ስላሳየን አላህን እናመሰግናለን። እናንተም ላደረጋችሁት ለለፋችሁት ልፋት በኢትዮጵያ ሙስሊም ስም ዛሬ ላመሰግናችሁ እወዳለሁ። አላህ ያክብራችሁ፣ እንወዳችኋለን። አላህ ደግሞ በጀነተል ፊርደውስ ላይ ይሰብስበን ኢንሻአላህ። መነሻዬ ላይ እንዳነሳሁት ዛሬ አገራችን ላይ የመጣው ለውጥ ለመምጣት ትልቁ ፈርቀዳጅ ሆኖ የኢትዮጵያ ሙስሊሞች የመብት ትግል እንቅስቃሴ ከ1997 በኋላ የነበረውን ፍርሃት ድባብ ሰብሮ በመጥፊያ ልደራደርም ብሎ በዲኑ ላይ የመጣውን ጫና መክፈል ያለበትን ዋጋ ለመክፈል ተንቀሳቅሶ የታሰረው ታስሮ የሞተው ሞቶ የተሰደደው ተሰዶ ሁሉም በያለበት እስከ መጨረሻው ድረስ በጽናት መጓዝ በመቻሉ እዚች ሀገር ላይ ዛሬ ስናፍቀው የነበረው የለውጥ ብርሃን እንዲመጣ ምክንያት ሆኗል። ምናልባት እኔ ከተሰጠኝ አርዕስት አንጻር ዛሬ የመጣውን ኢትዮጵያ ውስጥ የተገኘውን ለውጥ እንደ ሙስሊም እንደ ዜጋ እኛ ልንጠቀም የምንችለውና ልናበረክት የምንችለው ነገር ምንድን ነው? ከዚህ ለውጥ መጠቀም ያለብን ወይም ደግሞ በቀጣይ ልንሰራ የምናገኘው ነገር ምንድን ነው ብሎ ማሰብ ትልቁ መሰረታዊ ጉዳይ ነው። ከዚህ አንፃር ነው የማወራው። እንደ ሙስሊም በእያንዳንዱ የህይወት እንቅስቃሴው መብዳ አለው። የሚሄድበት የህይወት መስመር ስርዓት አለው። የተሰመረልን መስመር ተከትለን ኢስላም በሚፈልገውና ባስቀመጠው ግጋት ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩን መስመር ውስጥ መጓዛችን ለሁለቱም ሀገር ስኬት ዋስትናችን ነው። ይህን ዋስትና ለማረጋገጥ ሁሉም ኃላፊነቱን መወጣት፣ ግዴታው ላይ መገኘት፣ የአቅሙን መስራትና የሚችለውን እንቅስቃሴ ማድረግ የእያንዳንዱ ሙስሊም ኃላፊነት ነው። ዛሬ አገራችን ላይ የመጣው የለውጥ አየር እንደ ዜጋ ሙስሊሙ ማህበረሰብ ትናንት በአገሩ ላይ እንደ ሁለተኛ ዜጋ ሲቆጠር የነበረበት ጊዜ ነበር። ማንነቱ ተገፍቶ ክብሩ ተነጥቆ በዲኑ ላይ የሚፈልገው ጌታ ማምለክ እንዳይችል እንኳን ጫና ሲደረግበት ኖሮ ዛሬ የለውጥ አየር ሲመጣ በትክክል እኛነታችንን ወክሎ እንደ ዜጋ አገራችን ነው ብለን አስበን የተሻለ ነገር ማምጣት የምንችልበትን ነገር መስራት ወይም ደግሞ ለዛ የምንችለውን ማበርከት ኃላፊነታችን ነው። ቅድም እንደገለጽኩት ሙስሊሞች መብዳ አለ። ዲናችን ከኛ የሚፈልጋቸው ነገሮች አሉ። እንደ ዜጋ አገር በእስልምና ውስጥ ያለው ቦታ ይታወቃል። የሰው ልጅ ሁል ጊዜ በህይወቱ ላይ ትልቅ ነገር የሚባሉት ትልቅ ቦታ የሚሰጣቸው አንዱ ዲኑ ነው፣ ሌላው አገሩ ነው። በማንኛውም አይነት መልኩ ሰው አገሩን ይወዳል። የፈለገ እሳት የሚዘንብበት ወይም ደግሞ ቃጠሎ የሚቃጠልበት ሙቀት ቢሆን አገሩን ወዶ ናፍቆ ይኖራል። ድህነት፣ ችግር፣ መከራ ያለፈበት ሀገር ቢሆን እንኳን ሰው አገሬ ይላል። ይህ ሀገርነት ስሜት ነው። ነገር ግን ያንን ስሜቱ ሊነጥቁት የሚችሉት በተለይ በዲኑ በማንነቱ ላይ የሚመጡት መከራዎች ይሄንን ስሜት በትክክል እንዳያጣጥምና ውስጡ ላይ ሰላም ሰላም እንዳይፈጥሩበት ያደርጋል። ያ ማለት ግን ሀገሩ ይቃል አይደለም።
ነብዩ ሰለላሁ ዐለይሂ ወሰለም ከመካ ተገደው ሲወጡ ያሉትን ነገር እናስታውሳለን። ለታሪክ ማዕቀበት ምን البلد ነው አይደለም ከከተሞች ከቦታዎች ከሀገሮች ምንኛ ያማረሽ አደረገሽ አሏት መካን ሲሰናበቷት። ወላሂ ያንቺ ሰዎችና ቁረይሾች በግድ መካን ምድር እንደልቅ ባስገዱ ቢኖሩ ሌላን ቦታ መኖርን በፍጹም አልመርጥም ነበር። ነብዩ ልብ መካ ትልቅ ቦታ ነበራት። እንደ ሀገር የተወለዱባት ያደጉባት የወረቁባት ከተማ ናትና ሁሌም እየናፈቋት እንዲኖሩ ተገደዋል። ያ ስሜት መካን ሳይለቋት መካን ገና ሲሰናበቷት ነበር ረሱሉላህ ሰለላሁ ዐለይሂ ወሰለም ስንብቱ ላይ ውስጣቸው አልችል ብሎ ይሄንን ቃል እንዲያውቁ የተገደሉት። ርቀው ለዘመናት ሲቀመጡ ለብዙ ጊዜ ሲያሳልፉ ምን ያክል ናፍቆት እንደገረብሻቸው ይታወቃል። ይህ ስሜት ተፈጥሯዊ ስሜት ነው። ሁሉም ሰው ልብ ውስጥ ሊያስተናግደው የሚችለው ስሜት ነው። እኛም እንዳገር ሩቅ ሆነን በተለያዩ መልኩ ጫና የደረሰበት በዲኑ የተገፋ በማንነቱ የተረገጠ ሰው ከሀገሩ ወጥቶ አገር እንዳገር እየናፈቀው ነገር ግን የባዳነት ስሜት እንዲኖረው የሚደረግበት ተጨባጭ አለ። ይህን ስሜት ለመቅረፍ ዛሬ ያየነው የለውጥ አየር እኛን በትክክለኛው መስመር ውስጥ እንድንኖር አቅጣጫ ያሳየናል፣ መስመር ያሰምርልናል። ከዚህ አንጻር ምን መስራት ይገባናል? እኛ ምንድነው ልናደርግ የምንችለው? መሰረታዊ የምንላቸው ነገሮች ማንሳት እወዳለሁ። ለውጥ በባህሪ ለውጥ የተግይር የሚለው ዝም ብሎ የሚመጣ ነገር አይደለም። إن الله لا يغير ما بقوم حتى يغيروا ما بأنفسهم قاعدة الله ሰዎች ለለውጥ እስካልተንቀሳቀሱ ለውጥን ለማምጣት ጥረት እስካላደረጉ ድረስ ለውጥ የሚባለው ነገር ዝም ብሎ የሚመጣ ነገር አይደለም። ይህም እኛ በዚች ሀገር ላይ በዚህ በለውጥ እንቅስቃሴ ያየነው ትልቅ ማሳያ ነው። ለውጥን ለማምጣት በመንቀሳቀሳችን መብታችንን ለማስከበር ትንሽ በመጓዛችን ብዙ ውጤት ለማግኘት እድሉን አላህ ሰጥቶናል። ሰዎች ተንገላተዋል፣ ተገርፈዋል፣ አካላቸው ጎድሏል፣ ሕይወት ጠፍቷል። እነዛ ሁሉ ነገራቶች ለዲን ተብለው ሲከፈሉ መከፈል ካለበት ነገር አንጻር ኢምንትና ትንሽ ናቸው። ምክንያቱም ዲን ከስጋም ከደምም ውድ ስለሆነ ዲኑ ከዲኑ لحمك ودمك رسول الأمين እንዳሉት ዲንህ ከስጋህና ከደምህ ውድ ነው እያሉ ነበር እነዛን ሰሃባዎች ለትልልቅ ዓላማ እንዲኖሩ ያደረጓቸው። ሁልጊዜ በከፍታ ስሜት ውስጥ እንዲኖሩ إن الله يحب معالي الأمور ويكره سفاسفها أو سفسطها الله ሁልጊዜ ከፍታን ይወዳል። ውዳቂ ነገርን ይጠላል። አላህ ስትኖር ለትልቅ ዓላማ መኖር ስትኖር ለትልቅ ነገር መኖር ይሄ ግን የምንከፍልለት ምንም ነገር ቢሆን እኛ ዘንድ ውድ ቢመስለንም ከዲኑና ከጌታችን አንጻር ግን የምንከፍለው ነገር ትንሽ ነው። እነዛ ስሜቶች በእኛ ሕይወት ውስጥ ያለፉት ትናንት በተለያየ ወገኖቻችን የተከፈሉት ዋጋዎች ትንሽ ትልቅ ሴት ወንድ ሳይል ይሄ ዲን የኔ ጉዳይ ነው ብለው አደባባይ ላይ ወጥተው ጡጋት ጋር የተጋፈጡት እናት አባቶቻችን በየቦታው የተጫወቱ ጩኸቶች የምን ማሳያ ናቸው? ይሄ ዲን ከእኛነታችን በላይ ነው። ከዚህ በላይ ክብር ይገባዋል። ለዲኑ ልንሰጠው የምንችለው ትንሽ ስጦታችን ይሄ ነው። ይሄ አላህ ሱብሓነሁ ወተዓላ ዲን ለሰጠው ሰው ከዚህ በላይ ክብር የለም። ሰው ለዲን ከመኖር የበለጠ ዲኑን ከህይወቱ ከጉዳዩ በላይ አድርጎ ከነገራቶች ሁሉ በላይ ማየት መቻል ከዚህ የበለጠ ክብር አይኖርም። ይዘን እነዚህ አይነት ለውጦች እንዲመጡ መከፈል የሚገባቸው ትንሽ ነገሮች ሊከፈሉ ይችላሉ። እነዛ ነገሮች ተከፍለው ግን ትልቅ ውጤት ያመጣሉ። ምናልባት እኛ ያሳለፍነው የእስር ጊዜ እንደ ሰው ሆኖ ሲታይ ለታሰረው ሰው ሊከብድ ይችላል። ውጭ ናቸው ስታለቅሱ ጮረ ለነበራቸው ወገኖችም ከባድ ሊሆን ይችላል። ነገር ግን ከሚፈለግብን ነገር አንጻር ግን ዲኑ ካሳለፈው ከኖረበት ማንነት አንጻር ትንሿ ላይ ነው የተገኘ ነው። ብዙሃኖች ብዙ ከፍለውለት የመጣ ዲን ስለሆነ
ይህንን ታሳቢ በማድረግ ለውጥን ለማምጣት የእኛ እንቅስቃሴ ግዴታ በእያንዳንዱ የህይወት እንቅስቃሴያችን ለውጥ እንዲመጣ የምንችለውን ነገር ሙሳሃባ ማድረግ አለብን። ዛሬ ስናስብ ዛሬ ትናንትም ነገር በእኛ ህይወት ውስጥ ተመሳሳይ አንድ አይነት እንዲኖር እድል ከፈቀድን ሐቂቃ ከዚህ የበለጠ ሞኝነት ከዚህ የበለጠ ደካማነት ስሜት የለም። ከትናንት የተሻለ ከዛሬ ለነገ የተሻለ ሆነን መገኘት መቻል አለብን። ለዛ ደግሞ ምን ማድረግ አለብን? እንቅስቃሴ ማድረግ አለብን። ቁርአን ስለ ለውጥ በተለያዩ ቦታዎች ላይ ሲያነሳ እንቅስቃሴ እንደሚያስፈልግ ሲገልጽ በተለያየ አይነት መልኩ የሰው ልጆች ትንሽ መስለው የሚታዩቸውን ነገር ያደረጉት እንቅስቃሴን ክብደት ለማሳየት ቁርአን ውስጥ ቦታ ሰጥቶ አላህ ታሪክ አቅርቦላቸዋል። ሱረቱ ነምል ላይ የሁድሁድን ታሪክ ተመልከቱት። አነስተኛ የሆነ በራሪ እንስሳ ነው። ያደረገው እንቅስቃሴ ያደረገው ጉዞ ግን ቁርአን ላይ ዘላለማዊ ታሪክ ሆኖ እንዲወሳ አላህ ሱብሓነሁ ወተዓላ ለሰው ልጆች መማሪያ እንዲሆን አድርጎ አስቀምጦታል። ሁዱድ የአላህ ሐቅ በመገፋቱ ተውሂድ በመጣሱ ሰዎች በሽርክ መዘፈቃቸው ውስጡን ያቃጠለው በራሪ ነው። በአንድ ማህበረሰብ ውስጥ የተደረገ ከአላህ ውጭ ያለን አምልኮት ለነቢዩላህ ሱለይማን የገለጸበትን ታሪክ ነው ቁርአን በሰይድና ሱለይማን ዓለይሂ ሰላምና በሁድሁድ መካከል ያለን ህዋር ያቀርባል። ውይይት ኢኒ ወጀድቱ ምርአተን እያለ ሕካያውን ወይም ቂሷውን ታሪኩን ይጀምራል። አንዲትን ሴት አገኘው፣ እሷና ህዝቦቿ ፀሐይን የሚያመልኩ ለፀሐይ የሚገዙ። በቁጭት ነው። አላ የስጁዱ ሊላህ አላህን አይገዙም፣ ለአላህ አይሰግዱም፣ ለአላህ አይዋረዱም። አላህ ሁዱድን ታሪክ ላይ ሲያመጣ ስለ አንድ በራሪ ታሪክ ይነግረን፣ ስለ አንድ በራሪ ግንዛቤ ላይ ያሳውቀን አይደለም አላህ ያመጣው። ነገር ግን አላህ ሁድሁድ ከዚህ ደካማና ትንሽ ፍጡርነቱ ጋር ሰዎች ከአላህ ውጭ ሌላን በማምለካቸው ተቆጭቶ እንደዛ አይነት የቁጭት ስሜት ውስጥ ገብቶ ሲቃጠል አላህ ያሳያል ታሪኩ። አላህ ዓለም ከመንገድ ሲወጣ የሰው ልጅ የተፈጠረበትን ዓላማ ሲዘነጋ ዲኑን ሲጥስ አላህን ሳያውቅ ሲኖር ይሄ ሁሉ ጨለምተኝነትና የጃሂልያ ጉዞ ውስጥ ሲኖር እንደው የሁድሁድን ያክል እንኳን የቅናት ስሜት ልባችሁ ውስጥ አያርፉ ነው የሚለው አላህ። አንተ ከሁድሁድ ታንሳለህ? የነብር ታሪክ እዛ ውስጥ ያወራል አላህ። የአንዲት ትንሽ ቁጫጭ ጉንዳን ታሪክ በነቢዩላህ ሱለይማንና በሷ መካከል የተደረገ ይሆናል። ማህበረሰቦቿን ለመታደግ ቀውሞቿን ከአደጋ ለመከላከል ያደረገችውን ጉዞ እዛም ላይ ያነሳል። ሁለት በጣም ደካማ አነስተኛ ፍጡሮችን ታሪክ ነው አላህ ያወሳው። አላህ እናንተ ከዚህ በታች ናችሁ፣ ከነዚህ ትንሽ ፍጡሮች በታች ናችሁ እያለ ነው አላህ። የአላህ ዲን ሲጣስ የአላህ መመሪያ ሲፈለገጥ አይሰማችሁም፣ ውስጣችሁ አይቃጠልም፣ የእነሱን ያክል እንኳን ተሐሩክ አታደርጉም ነው አላህ። ለውጥን ለማምጣት ተግይር በማህበረሰብ ውስጥ የተሻለ ውጤት እንዲመጣ ከእናንተ የሚፈለግባችሁ ግዴታ ውስጥ ምን ያክል ተጉዛችኋል? በጣም ደካማ የሚባሉ ፍጡሮችን አላህ ግን ትልቅ ቦታ ሰጥቶ ቁርአን ላይ ታሪካቸውን ዘገበ። ይህን ታሪካቸው እንዲወሳ ያስገደደው ያደረጉት ጉዞ ለለውጥ የተደረገ እንቅስቃሴ ነው። ማህበረሰብ ላይ ለሚመጣ ለውጥ የተደረገ እንቅስቃሴ ሁልጊዜ ዋጋ ነው። የአለ ያሲን ታሪክ ቁርአን ላይ እንመለከታለን። አላህ ሱብሓነሁ ወተዓላ ስለ አንድ ሰው ያወራል፣ ስሙ ያልተጠቀሰ ማንነቱ ያልተወሳ ወይም ቀደም ታሪኩ የማይታወቅ ነቢይ ያልሆነ ሰው በአንድ ቀሪያ ውስጥ አላህ 3 ነቢይ ልኳል። በአንድ መንደር ውስጥ 3 ነቢይ ልኮ ተቀባያል። ማህበረሰቡ አፈረገጠ፣ በእንቢተኝነቱ ጸና፣ ዳዕዋውን አልቀበላለ። ነቢያት ተልኮ የሚቀበላቸው አቶ ዳዕዋው የነቢያት ስራ ብቻ ነው። ጥሪው ይሄን ዲን ለሰው ዘር ማስተዋወቅ፣ ሰውን ከጨለማ ወደ ብርሃን ማውጣት የነቢዮች ኃላፊነት ብቻ አይደለም። وجاء رجل من أقصى المدينة